وتعالى ወደዚህ ነገር እንዳንሄድ አይናችንን ሰበር ማድረግ እንዳለብን አላህ ነግሮናል قل للمؤمنين يغضوا من أبصارهم إلى الله جل وعلا بل لمؤمنوች يغضوا من أبصارهم كأبصارዎቻቸው ከአይናቸው ሰበር እንዲያደርጉ በላቸው ይላል አላህ Subhanahu Wa Ta'ala ይናገራል ويحفظوا فروجهم ፍሩጆቻቸውንም ሀፍረተ ገላቸውንም እንዲጠብቁ ወይም ደግሞ ብልቶቻቸውንም እንዲጠብቁ ለአማኝ ወንዶች በላቸው ይላል አላህ ተባረከ ወተዓላ ذلك أزكى لهم ይሄ ለነሱ በጣም የጠራ ባህሪ ወይም የጠራ ነገር ነው ራሳቸውን የሚያጠራቸው በእጅጉ የጠራላቸው ነገር ነው والله خبير بما يصنعون الناس بمثروت بأجبوا الله أواكينا ويلان وقل للمؤمنات أمان لهونو سيتوچن بلاتشو يغضضن من أبصارهن كعيناتشو سبر ديادرقو بلاتشو ويحفظن فروجهن ፍሩጆቻቸውንም ብልቶቻቸውንም እንዲጠብቁ ንገራቸው ይላል አላህ ጀለ ወዐላ ይሄ ማለት አላህ ሐራም ካደረገው ከሆነ ነገር መቆጠብ እንዳለባቸው ንገራቸው ማለት አላህ ይናገራል እይታ መርዝ ነው ከላኩት በኋላ መመለሱ በጣም ከባድ ነው ማየት ቀላል ሊሆን ይችላል ግን ከማየት ትዕግስት የማያደርግ ከሆነ የማይሰብር ከሆነ እንደፈለገ እንደመጣለት አይኑን የሚልከው ከሆነ መጨረሻ ላይ መመለስና መቆጣጠር በጣም ከባድ ነው ለዚህም ነው ነብዩ አለይሂ ሰላቱ ወሰለም ለዓሊ ምን አሉት ያ ዓሊ لا تتبع النظرة النظرة አንተ ዓሊ ሆይ አንዴ ካየህ በኋላ ምናልባት በድንገት አንዴ ልታይቶ ይሆን ይችላል ካየህ በኋላ ሁለተኛ አትመለከታሉ ረሱል አለይሂ ሰላቱ ወሰለም ነظራህን نظرات تسكتلات ايتها تسكتلات رسول عليه الصلاة والسلام كايه وهلا دقمه انداتي قالوا رسول عليه الصلاة والسلام لانت يمي فقد الله مجمرياو نو ساتاسب متايو وليس لك الثانية ሁለተኛው ግን ላንተ የለህም ብለው ረሱል አለይሂ ሰላቱ ወሰለም ብለውታል النظرة سهم مسموم من سهام ابليس ይላሉ ማየት ማለት ሴቶችን حرام የሆኑ ማየት የማይፈቀድልን ሴቶችን ማየት ማለት በጣም መርዛማ የሆነ ሰህም ነው ጥይት ነው ያ በጣም ከገባ በኋላ ከደረሰ በኋላ አጥቂ ነው من سهام ابليس ከኢብሊስ ጥይቶች አንዱ ነው ስለዚህ ይሄንን አይናችንን ሰበር ልናደርግ ይገባል ማለት ነው ሶስተኛው አላህ ዝሙትን ለመከላከል በወንዶችምና በሴቶችም መካከል ከደነገገው ከሆነው ድንጋጌ መካከል ምንድነው ሴቶችን በሂጃብ በሐያ ማዘዙ ነው አላህ Subhanahu Wa Ta'ala ሴት ልጆችን እንዲሰተሩ እንዲሸፋፈኑ ሙሉ ሰውነታቸውን እንዲለብሱ ከአጅነቢ ከሆኑ ወንዶች ደበቅ እንዲያደርጉት ወንዶች በነሱ ሰውነት ላይ እንዳይደርሱ ወንዶች ሲባል ባዳ የሆኑ ማለት ነው ለነሱ ባዳ የሆኑ ወይም ደግሞ ሩቅ የሆኑ ሊያገቧቸው የሚችሉ የሆኑ ወንዶች እንዳይመለከቷቸውና እንዳያዩአቸው አላህ ተባረከ ወተዓላ አድርጓል አላህ ሴቶችን ሲያዝ ምን ይላል وليضربن بخمرهن بخمراቸው በመሸፈኛቸው ይምቱ ይላል አላህ ተባረከ ወተዓላ ያድርጉ ማለት ነው على جيوبهن በትከሻቸው ላይ ولا يبدين زينتهن ውበታቸውን ጌጣቸውን ግልጽ እንዳያደርጉት ይላል አላህ ጀለ ወዐላ إلا لبعولتهن ለባሎቻቸው እንጂ እያለ የሚፈቀዱ የሆኑ አካሎችን ይጠቅሳል ማለት ለሚፈቀዱላቸው ለሆኑ አካሎች እንጂ ውበታቸውን እንዳያሳዩ ይሸፈኑ ከራስጌያቸው ጀምረው እስከ ግርጌያቸው ድረስ ሙሉ በሙሉ መሸፈን እንዳለባቸው አላህ ተባረከ ወተዓላ ነግሯል ለምንድነው ወደዚህ እንዳይዳረሱ ወደዚህ እንዳይመጡ ሲባል ነው بليلا ما يا الله تبارك وتعالى من الال يا أيها النبي أنت نبي وي قل لأزواجك لبالبيتوجه بلاتشو وبناتك لسيت لجوجهم بلاتشو ونساء المؤمنين لأمانيوجهم سيتوجه بلاتشو يدنين عليهن من جلابيبهن بلاتشو لاي جلباباتشون اندياك أربو يلال جلباب مالت زاري سيتوجهاتشن يميلبسوت يهونو جلباب بتشاسايون جلباب مالت صحابوች የሚያውቁት ወይም ደግሞ የصحابوች ሴቶች የሚያውቁት ወይም ሰሃቢያት የነበሩ ሴቶች የሚያውቁት ከላይ ጀምሮ እስከ ግርጌያቸው ድረስ የሚሸፍን ሙሉ በሙሉ
ከላይ ይለቁታል ሙሉ በሙሉ ይሸፍናል ከፊት ለፊት በጣም በዛ ጊዜ የነበረው ጅልባብ ወፍራም ስለነበረ ምን ያሳይ ስላልነበረ አንድ አይን ነበረው ሌላው ሙሉ ዝግ ነው ማለት ነው አይናቸው ሳይቀር ለምን ለማየት ለመመልከቻ ሲባል አንድ አይናቸውን ይገልጡ ነበር ማለት ነው ስለዚህ ፊታቸውን ይግለጡ ማለት አይደለም ይሄንን ልንረዳ ይገባል ሙሉ በሙሉ ከላይ ጀምረው እስከ እግራቸው ድረስ ይሸፍኑት ይላል አላህ ጀለ ወዐላ ለምንድነው ከተባለ ፈተናውን ለማቃለል ነው አላህ Subhanahu Wa Ta'ala በሷም ላይ የሚሰነዘረውን አደጋና ወደ ወንዶችም የሚመጣው በእነሱ መካከል ለትውውቅና ለመግባባት ወንዶችም ወደሷ ባለጌዎቹ አረመኔዎቹ ክፉ አላህን የማይፈሩ የሆኑ ተልካሻ የሆኑ ሰዎች ባዩ ጊዜ ሁሉ ያዩአትን ሴት ሁሉ የሚናፍቁ እንደ ውሻ ከሴቶች ኋላ የሚራራጡ የሆኑ ወንዶች እንዳይደፍሯቸውና እንዳይከጅላቸው አላህ ተባረከ ወተዓላ የደነገገው የሆነ ድንጋጌ ነው ሴት ልጆቻቸውን ለገበያ የሚያቀርቡ የሆኑ አካሎች በሴት ልጆቻቸው ላይ የሚደራደሩ የሆኑ ሰዎች አላህ Subhanahu Wa Ta'ala ሊፈሩ ይገባል በተለይ ሙስሊም ሆነው ይልበሱ ሲባል ለምንድነው በልጅነቷ መጨናነቅ ለምንድነው እንደዚህ የምትሆነው አይከላ የሆነ ሻሽ ነገር ካደረገች ጸጉሯን ከሸፈነች አይበቃትም እንዴ የሚባል ነገር አለ ይሄንን መመልከት ያለብን ከቁርአንና ከሐዲስ ጋር እንጂ ከራሳችን አካሄድ አይደለም እኛ ስለተመቸን ስላልተመቸን ወይም ስለለመድነው ስላልለመድነው ሳይሆን ቁርአኑ ስላዘዘን ብቻና ብቻ ነው መሆን ያለበት አይሻ ረዲየላሁ ተዓላ عنها ኡመሃቱል ሙእሚኒን ምን ትላለች ኩና مع النبي صلى الله عليه وسلم محرمات እኛ ከረሱል صلى الله عليه وسلم በሐጅ ሐርመን ነበር فاذا مر بنا الرجال በእኛ ላይ ወንዶች ባለፉ ጊዜ ተደለት ኢህዳና ኺማራha የኛ አንዳችን ከላይ ያለውን መሸፈኛዋን ተለቅ ነበር ወደ ላይ ተዘረጋው ነበር ወደ ታች ተዘረጋው ነበር على وجهها في ተዋላይ ትላለች فاذا جاوزونا ወንዶቹ ባለፉን ጊዜ ከሸፍና ግልጥ እናረጋው ነበር ትላለች ከወንዶች እንሸፈን ነበር ትላለች عائشة الصديقة ሌሎችም ሴቶች እንደዚህ እንደነበሩ ይናገራሉ ማለት ነው ስለዚህ ወደ እርቃን የሚጣሩ የሆኑ አካሎች ሴት ልጆች መራቆት አለባቸው መልበስ የለባቸውም ብለው በተለያየ አጋጣሚ የሚጣሩ የሆኑ አካሎች ይሄንን የጅልባብና የኒቃብ ሙሉ በሙሉ የመሸፈንን በር ለመዝጋት የሚሞክሩ የሆኑ አካሎች ሴት ልጅ ወደ ማህበረሰቡ ተገላልጣ ምንም ሰውነቷ ላይ ልብስ ጥላ ብትወጣ የሚከሳት የለም በጣም የሚያጅበው ያ ነው ያ ዘመናዊነትን ዕውቀትን ስልጣኔ አድርገው ያስቡታል እንደ ሰውኛ ግን አላህ ያለበሰንን ልብስ ለወንድም ለሴትም ብሎ አላህ ተባረከ ወተዓላ በቁርአን የተመጻደቀበት ያ በኒ አደም قد انزلنا عليكم لباسا يواري سوآتكم وريشا ولباس التقوى ذلك خير ብሎ አላህ ተባረከ ወተዓላ ያለበትን ለበኒ አደሞች አላህ ከሰማይ ለእናንተ የሚሆንን ልብስ ሀፍረተ ገላችሁን የሚጠብቅ የሆነን ልብስ አውርደናል ብሎ አላህ የተመጻደቀበትን ልብስ በማውለቅ እንደ እንስሳ ሱብሃንአላህ አልዓዚም እንደ እንስሳ ሰውነቱ ላይ ልብስ የማይለብስ እንደሆነው እንስሳ ካልሆነን ብሎ ማለት ዘመናዊነት ዕውቀት ስልጣኔ የሚመስላቸው የሆኑ አካሎች አሉ ምኑ ጋር ነው ታዲያ ልዩነቱ ከእንስሳና ከሰው ልብስ ካልለበሰ ሰው ካልመሰለ ሴት ካልመሰለች ወንድ ካልመሰለ ልብሱን ካልያዘ ምኑ ጋር ነው ከአክላችን ልንሆን ይገባል የአላህ ባሮች በዚህ ልንሸወድ አይገባም ይሄንን መቀየር በጣም ከባድ ነው አላህ የሰጠን የሆነውን ልብስ ለቀን ስልጣኔ በመሰለ ዕውቀት በመሰለ እድገት በመሰለ በወረደ በሆነ አስተሳሰብ የምንቀይር ሰዎች አላህ Subhanahu Wa Ta'ala ልንፈራ ይገባል ቢእሰ ለዛሊሚን በደላ ይላል አላህ ጀለ ወዐላ ለግፈኞች የቀየሩት የሆነው ቅያሬ ምንኛ የከፋ ነው ይላል አላህ ጀለ ወዐላ ይሄ መሆን የለበትም ስለዚህ ይሄ ዝሙትን ለመከላከል አላህ የደነገገልን የሆነ ድንጋጌ መሆኑን ልናውቅ ይገባል أقول قولي هذا وأستغفر الله لي ولكم ولسائر المسلمين من كل ذنب وخطيئة إنه هو الغفور الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا عباد الله وإن مما منع الإسلام
من أجل الزنا خلوة الرجل بالمرأة التي ليست من محارمه لأن ذلك من مدعاة إلى إغراء الشيطان لهما بالفاحشة مهما بلغ من التقوى والدين. في الصحيحين عن ابن عباس رضي الله عنهما أن رسول الله صلى الله عليه وسلم قال لا يخلون أحدكم بامرأة إلا مع ذي محرم فمن خلا بامرأة لا تحل له فقد عصى الله ورسوله ومن عرض نفسه للفتنة سواء خلا بها في بيت أو مكتب كما يفعل تلاميذ الغرب ومقلدوهم من تشغيل المرأة مع الرجل وخلوته بها في العمل في المكتب والمتجر وهكذا ركوب المرأة مع الرجل الأجنبي في السيارة خاليين كما يفعل بعض أصحاب سيارات الأجرة وبعض أصحاب الثروة والترف الذين يجعلون لنسائهم سواقين أجانب تركب إحداهن مع السائق وحدها ويذهب بها حيث شاءت وكذا ما يفعل بعضهم من جعل خادم في البيت من الرجال الأجانب يخلو في المرأة وقد قال صلى الله عليه وسلم في الحديث الثابت في الصحيحين إياكم والدخول على النساء فقال رجل من الأنصار أفرأيت الحم قال الحم الموت والحم هو قريب الزوج كأخيه وابن أخيه وابن عمه فإذا كان قريب الزوج ممنوعا من الدخول على امرأته مع أنه قد يكون ذا غيره عليها وعلى فراش قريبه فكيف بالأجنبي الذي يدخل على المرأة بصفة خادم أو سائق ولا يغار على حرمة صاحب البيت. عباد الله إسلام كتلكلوا كهونو يزمت በሮች መካከል አንዱ ወንድ አጅነቢ የሆነ ወንድ አጅነቢ በሆነች ሴት ጋር ማግለል ነው። ሶስተኛ ሳይኖር ሁለቱ ብቻ ሆነው ማግለላቸውና ብቻቸው መሆኑ አላህ የከለከለው የሆነ ወደ ዝሙት የሚያዳርስ የሆነ የዝሙት መስመር ነው። ምንም እንኳን አላህን የሚፈሩ ቢሆኑ ምንም እንኳን ጠንቃቃ ቢሆኑ ሸይጣን ይገፋፋቸዋል፣ ወደዚህ ሊያደርሳቸው ይችላል። አብዱላህ ኢብኑ አባስ ረዲየላሁ ተዓላ ዐንሁ ባስተላለፈው ሐዲስ መልእክተኛው ሰለላሁ ዐለይሂ ወሰለም ምን ይላሉ? ላ የኽሉወነ አሐዱኩም ቢምረአ አንዳችሁ በአንድ ሴት ላይ ሊያገል አይችልም አያገልም አሉ። ብቻቸውን አይሆኑም ኢላ ማዕዚ መሕረም መሆነ የለባቸውም አይችሉም ከመሕረም ጋር ከቅርብ ዘመዷ ጋር ቢሆን እንጂ አሉ። አጅነቢ ከሆነች ሴት ጋር እንደዚህ የሚያገል ከሆነ ሶስተኛቸው ሸይጣን ነው ብለው ረሱል አለይሂ ሰላቱ ወሰላም ተናግረዋል። አጅነቢ በሆነች ሴት ላይ የሚያገል የሆነ አካል አላህን ያመፀና ረሱልን ሰለላሁ ዐለይሂ ወሰለም ያመፀ ነው፣ ራሱን ለአደጋ ያቀረበ ነው። ይሄ ማግለል ብሎ ማለት በቤትም ቢሆን በቢሮም ቢሆን የንግድ ቦታ ላይም ቢሆን በመኪናም ውስጥ ቢሆን የትም ላይ ቢሆን ማግለል ነው፣ አይቻልም፣ ሐራም ነው። ወከዛ ሩኩቡል መርአ መዐ الرجل الأجنبي አጅነቢ የሆነች ሴት አጅነቢ ከሆነ ወንድ ጋር መኪናም ላይ ቢሆን ባጃጅም ላይ ቢሆን ምንም ላይ ቢሆን ማግለላቸው አይቻልም። الله سبحانه وتعالى يكلكلوا يهون نجرنو كما يفعل بعض أصحاب السيارات عند مكينة بالبيتوش عندما يدرجوت يسستنو الله سبحانه وتعالى لفربت يميجبا من كان تنكاكا بيهون يسفر المالتنا وبعض أصحاب الثروة والترف عند هبتاموج عندما يدرجوت لسيتو تاجسو شوفيري كترونا أجنبي يهونو شوفيروتشني كترالو تيسيت متعلج وتفلقتشو يا شوفيروا يزوات يدال مالتنا بس سؤال لم تنكساكفو كبالو أجار عيد ከሹፌሯ ጋር እንደፈለገች ትሆናለች፣ የፈለገችበትን ትገባለች፣ ትወጣለች ማለት ነው። በተመሳሳይ አንዳንዶቹ ቤታቸው ላይ ወንድ ሰራተኛ ይቀጥራሉ። ቤት ላይ የሚውለው ሚስቱና ሰራተኛው እሱ ያለው ውጭ ምናልባት የሚመለሰው በሳምንት ሊሆን ይችላል፣ ወይም ደግሞ ከዛም በላይ ወይም ከዛም ባነሰ ብቻ ግን ቤት ላይ የሚውሉት ባለቤቱና ያ አጅነቢ የሆነው ሰራተኛ ይሆናል። ይሄም አደጋ ነው። ወደ ቤቶቻችን የሚመጡ የሆኑ አደጋዎች ናቸው። በዚህ ተመሳሳይ የተፈጸሙ የሆኑ ክሳዎች ቢነገር ከሚቆጠር በላይ ነው። በጣም ብዙ አደጋዎች አሉ። ነብዩ አለይሂ ሰላቱ ወሰላም ሲያስጠነቅቁ ምን ይላሉ? ኢያኩም ወድኹል ዐለ النساء አጅነቢ በሆኑ ሴቶች ላይ መግባትን እባካችሁን ተጠንቀቁ ይላሉ ረሱል አለይሂ ሰላቱ ወሰላም። አንዱ ሰሃቢ ምን አላቸው? አማች ቢሆንስ አላቸው። አፈራአይተ الحم ቢሆንስ ይላቸው። قال الحم الموت حم አማችማ ሞት ነው አሉ ረሱል አለይሂ ሰላቱ ወሰላም። ታዲያ አማች ሞት ነው ከተባለ ከዛ ውጭ ያሉት ሰዎች በምን ልክ ይሆናሉ? የሱ ወንድሙ አጎቱ
እንደዚሁ ቅርብ የሆኑ ሰዎች ከሚስቱ ጋር ማግለል የማይፈቀድ እንደ ሞት ከሆነ ከዛ ሩቅ ያሉ የሆኑ ሰዎች በምን ይወሳሉ ብላችሁ ታስባላችሁ? አላህን ሱብሓነሁ ወተዓላ ልንፈራ ይገባል። በተመሳሳይ አላህ ከከለከለው ከሆነ ነገር ሴት ልጅ ለብቻዋ ጉዞ መሄዷ አላህ ሱብሓነሁ ወተዓላ ከልክሏል። በረሱል ዓለይሂ ሰላቱ ወሰላም አንደበት አላህ የከለከለው የሆነ ተግባር ነው። ላ የሒሉ ሊምርአቲን ቱእሚኑ ቢላሂ ወልየውሚል አኺር ቱሳፊሩ መሲረተ የውሚን ወለይላ ኢላ መዐ ዚ መሕረሚን ዐለይሃ ብለዋል ረሱል عليه الصلاة والسلام ለአንድ ሴት በአላህና መጨረሻ ቀን ለምታምን ሴት አይፈቀድላትም አሉ ረሱል አለይሂ ሰላቱ ወሰላም። የአንድ ቀን ጉዞ ልትጓዝ ከሷ ጋር ቅርብ ዘመዷ ያለ ከሆነ እንጂ በማለት ረሱል አለይሂ ሰላቱ ወሰላም ተናግረዋል። ስለዚህ አላህን ሱብሓነሁ ወተዓላ ልንፈራ ይገባል። እንዲህ አይነት ነገሮች ልንጠነቀቅ ይገባል። ሴቶቻችንን ያዝ ልናደርግ ይገባል። ባለቤቶቻችንን ልናስተምር ይገባል። ልናንጽ ይገባል። ከልጅነታቸው ጀምረን በእስልምና ተርቢያ ተኮትኩተው እንዲያድጉ ልፋትና ትግል ያስፈልጋል። በፊልም ያደገች ቤት ላይ በተደቀነላቸው በሆነው ቲቪ ምክንያት ፊልምን እያዩ ዛሬ ፊልምም ተትቷል። ስልክን እያዩ ቲክቶክን እያዩ የተለያዩ የሆኑ የመጥፎ ነገር መገናኛ መንገዶች በዝተዋል። ዛሬ በዛ ላይ ያደጉ የሆኑ አካሎች ካደጉም በኋላ አስተሳሰባቸው አግድም እንጂ ቀጥ ብለው ሊያስቡ አይችሉም። ስለዚህ በዚህ ዘመን መልፋት ያስፈልጋል። ከልጆቻችን ጎን መሆን ያስፈልጋል። ተርቢያ ያስፈልጋል። ወንጠጥ አድርጎ ማስተማር ያስፈልጋል። ትክክለኛ መድረሳ እየመረጥን ትክክለኛ ተርቢያ ሊሰጣቸው በሚችል ቦታ ላይ ማስተማር ይጠበቅብናል። መውለድ ብቻ አይደለም፣ ከወለዱ በኋላ መልፋት ያስፈልጋል። እንዲህ ሆነው ያደጉ የሆኑ የሙስሊም ልጆች ናቸው ዛሬ እስላምን ተመልሰው እየበሉ ያሉት። እስላምን ለአደጋ እያቀረቡ ያሉት የራሳችን የገዛ ልጆቻችን ናቸው። በማን ምክንያት? በእኛ አስተዳደግ የተበላሸ በሆነ አስተዳደግ ምክንያት። ያንን ልናገኝ ይገባል። ጨዋነት እኮ ነው። በቃ ይሄንን ራቁ እንዲጠሉ ማድረግ እኮ ነው። እንዴት ሐያእን እንዴት ሊያመጡ እንደሚችሉ ማስተማር እኮ ነው። ምንም የሚከብድ ነገር የለውም። ሸይጣን ነው እንዲህ ከሆነች እንዲህ ትሆናለች ገና ከልጅነቱ እያለ የሚለው ገና ከልጅነቷ እኮ መያዝ ያለባትን ነገር ብቻ ሳይሆን አልፋ እኮ ከአቅሟ በላይ እየሰበሰበች ነው። ወሬያቸው ምን አይነት ወሬ እንደሆነ እኮ ማስተዋል አቅቶን አይደለም። የሚያዩት የሚሰሙት የሚናገሩት ንግግር እኮ ከእድሜያቸው የሚመጥን አይደለም። ታዲያ ለዚህ ብቁ ሆነው ለዚህ አልፈው ለዲኑ ሲሆን ጊዜ ገና ልጆች ናቸው የሚባል የሆነ ነገር የለም። እኛ ልጆቻችን በዘመኑ ሁኔታ ዘመኑ ባለው ፍጥነት በልጆች ፍጥነት እኛም በልጆቻችን ላይ ካልፈጠንን ልጆቻችንን ለአውሬ እንደማቅረብ ነው የሚሆነው። ስለዚህ ልጆቻችንን እንታደግ። በተለይ ሴት ልጆቻችንን እንታደግ። አላህን ሱብሓነሁ ወተዓላ እንዲፈሩ እናደርጋቸው። እንዲለብሱ እናደፋፍራቸው። አይዞሽ ባለቤቴ ልበሺ እናልብሳት ምን ችግር አለው? ላንተ ነው በቃ ላንተ እንደፈለገች ትሁን። ለቅርብ ዘመዶቿ እንደፈለገች ትሁን። እነሱ ይዋት። ግን መንገድ ላይ ሰው ካላየኝ ማህበረሰቡ ካልተደሰተብኝ የሚባል ነገር የለም። አላህ ይሄንን አላስተማረንም ማለት ነው። ስለዚህ ሴት ልጆቻችንን አላህን ሱብሓነሁ ወተዓላ እንዲፈሩ እናደርጋቸው። ወንድ ልጆቻችንም እንደዚሁ ሐያእን እናስተምር። ሐያ እንዴት እንደሆነ ማፈር እፍረት ማለት እንዴት እንደሆነ ምን ላይ ማፈር እንዳለባቸው ምን ላይ መደፈር እንዳለባቸው ምን ላይ ጀግና መሆን እንዳለባቸው ልናስተምራቸው ይገባል። ይህ ማለት ቤት ላይ ቆልፉባቸውና ምንም እንዳይንቀሳቀሱ አማራጭ አስዋጣቸው ማለት አይደለም። ይሄ አይደለም። ይህንን የሚያስብ ሰው ካለ የተዘናጋ የሆነ ሰው ነው። በመጨረሻም ዝሙትን ከሚያመጣው ጣጣ መካከል አንዱ ዘፈን ነው፣ ሙዚቃ ነው። ዛሬ ሙዚቃን ሐላል ነው ምንም ችግር የለውም እኔ ወጥቼ መከራከር እችላለሁ ሙዚቃ ሐላል ነው ሐራም ነው የሚል የሆነ አካል መጥቶ ከኔ ጋር ማውራት ይችላል የሚል የሆነም ደፋር የሆነ አካል የፈራበት ዘመን ላይ ነው ያለነው። በነገራችን ላይ ይሄ አይገርምም። ረሱል አለይሂ ሰላቱ ወሰላም ብለዋል በመጨረሻ በኔ ኡማ ይመጣሉ ሰዎች። ምን አይነት ሰዎች? يستحلون الحرى والحرير والخمر والمعازف አሉ ረሱል አለይሂ ሰላቱ ወሰላም። ሐር መልበስ ይፈቀዳል በሙስሊም ችግር የለውም ለኢስላም ፈቅዶታል ብለው የሚሉ ሰዎች ይመጣሉ አሉ ረሱል አለይሂ ሰላቱ ወሰላም። يستحلون الحرى عفوا ዝሙ ችግር የለውም ብቻ ሁለቱ ይዋደዱ እንጂ ሁለቱ ይስማሙ እንጂ እንዳያስገድዳት እንዳታስገድደው እንጂ ምን ችግር አለው መደሰት ነው ብሎ የሚል ሰው ይመጣል። ሐርን መልበስ ለወንዶች ሐርን መልበስ ይፈቀዳል ብሎ የሚል ሰው ይመጣል አሉ ረሱል አለይሂ ሰላቱ ወሰላም። በግልጽ የሚከራከር ማለት ወልኸምራ አስካሪ መጠጥን መጠጣት ይፈቀዳል ብሎ የሚል ሰው ይመጣል አሉ። ወልመዓዚፍ ሙዚቃን
ዘፈንን ሐላል ነው ብሎ የሚከራከር ወይም የሚል ሰው ይመጣል አሉ ረሱል አለይሂ ሰላቱ ወሰላም። ያው በሚዲያ ያያየነው ነው። ስለዚህ አላህን ሱብሓነሁ ወተዓላ ልንፈራ ይገባል። ዝሙት በጣም ከሚፈራባቸው ነገሮች መካከል ሙዚቃ ነው። ዘፈን ነው ወደዚህ የሚወስደው የሚዳርገው ማለት። ስለዚህ አላህን ሱብሓነሁ ወተዓላ ልንፈራ ይገባል። عباد الله صلوا وسلموا على نبيكم كما أمركم ربكم عز من قائل إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد اللهم بارك على محمد وعلى آل محمد كما باركت على إبراهيم وعلى آل إبراهيم إنك حميد مجيد اللهم آت نفوسنا تقواها وزكها أنت خير من زكاها أنت وليها مولاها برحمتك يا أرحم الراحمين اللهم اغفر للمؤمنين والمؤمنات الأحياء منهم والأموات إنك سميع قريب مجيب الدعوات برحمتك يا أرحم الراحمين سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين.